ሰላም ጤና ይስጥልኝ የተከበራችሁ ጆን ሳሙኤል ቻናል ቤተሰቦች ባላችሁበት ሁሉ ሰላምን እመኛለሁ። ጆን ሳሙኤል ነኝ። ከዚህ ነገር አብራችሁ እንድትቆዩ አክብሮት ግብዣይ ነው። ዛሬ ብዙ አማኞች የዘመናት ጥያቄ የሚመስልና የእምነት መሰረት ስለሆነው ስለ መጽሐፍ ቅዱስ አሳሳቢ ቀኖና የተዘጋጀው በጣም አስተማሪ መንፈሳዊ ዜና ይዤላችሁ ቀርቤያለሁ። በቅድሚያ ወደ ዝርዝር መረጃ ከማለፌ በፊት ቻናል ላይክ በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን የዚህ ወንጌል አገልግሎት አባሪ እንድትሆኑ አክብሮት ግብዣይ ነው። ወደ ቅዱሳን የመጀመሪያ ታላቅ ጥያቄ ቀኖና የሚል ቃል ከየት መጣ የሚል ነው። ቀኖና የሚለው ቃል የግሪክ ቃል ሲሆን ቀጥተኛ ትርጉሙ ደግሞ መለኪያ፣ ሾምቆ ወይም መስፈርት ማለት ነው። በጥንት ዘመን ሰዎች የአንድን ነገር ርዝመት ወይም ትክክለኛነት ለመለካት መስፈሪያ ሾምቆ ይጠቀሙ እንደነበረ ታሪኩ ያስቀምጥልናል። በመንፈሳዊ ዓለም ደግሞ ቀኖና ማለት ከእግዚአብሔር መንፈስ የተጻፈው እውነተኛ መጽሐፍት ከተራ መጽሐፍት ለመለየት የተጠቀሰው መልእክት ወይም መለኪያ ሆኖ መስፈርት በማለት ይታወቃል። ታዲያ መጽሐፍ ቅዱስ ቀኖና ለምን አስፈለገ ካልን ዋና ምክንያቱ እውነተኛ የእግዚአብሔር ቃል በሐሰተኛ እንዳይበረዝ ለመጠበቅ ነው። በቤተ ክርስቲያን ታሪክ ውስጥም በጥንት ዘመን ሰዎች የራሳቸውን ሐሳብ ቀላቅሎ የጻፏቸው ብዙ የሐሰት መጽሐፍ ተፈጥሮ ነበር። ስለዚህ የጥንት አባቶችም በቅዱሳን መንፈስ መሪነት ትክክለኛ የእግዚአብሔርን ቃል የቱ ነው የሚለው ለይቶ ለትውልዱ ለማስቀመጥ ቀኖና እጅግ በጣም አስፈላጊ ነበር። ይህ ታሪክ ሂደት በአራተኛ ክፍለ ዘመን አካባቢ በታላቅ የቤተ ክርስቲያን ጉባኤ ላይ በይፋ ታውጆ ነበር። ዛሬ የምንጠቀምበት መጽሐፍ ቅዱስ ደግሞ ተለይቶ ተቀመጠ። ወደ ዋና ሐሳብ መረጃ ሲሰጣችሁ ዛሬ በስፋት የምንጠቀምበት የመጽሐፍ ቅዱስ 66 መጽሐፍት እንዴት ልንጠቀማቸው አስፈላጊ የሚሉ ሐሳቦች ናቸው። መጽሐፍ ቅዱስ እንግዲህ 39 የብሉይ ኪዳን የአዲስ ኪዳን ደግሞ 26 መጽሐፍቶች አሉ። በአንድ ላይ የያዘው መለኮታዊ ሕይወት መዝገብ ነው። እነዚህ የ66 መጽሐፍ ስንጠቀም በአራት ታላላቅ መንገዶች ልንጠቀማቸው ይገባል። አንደኛ በመንፈስ ቅዱስ መሪነት ማንበብ ነው። ቃሉ የተጻፈው በመንፈስ ቅዱስ ስለሆነ ስናነብም ሁልጊዜ ጌታ ሆይ የቃልን ምስጢር ገለጥልኝ ብለን በመጸለይና እርሱን ደግሞ መለመን መሆን አለበት። ሁለተኛ በክርስቶስ መስዋዕትነት ማንበብ ነው። ጌታ ኢየሱስ በዮሐንስ 5:39 ላይ መጽሐፍት ስለ እኔ መሰክር ነው እንዳለው በዘፍጥረት እስከ ራዕይ ያሉትም 66 መጽሐፍ ስናነብ የክርስቶስን አዳኝነትና ፍቅርን በመፈለግ መሆን አለበት። ሶስተኛ ለሕይወት መመሪያ ማድረግ ነው። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እንደተጻፈው የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ይጠቅማል ይላል። ስለዚህ 66 መጽሐፍቱ የእውቀት መመካቻ ሲሆን የዕለት አካሄዳችን ላይ የምናነብበት መመሪያም ሊሆን ይገባል። አራተኛ ቃሉ ከሕይወት ጋር ማዛመድ ነው። ያነበብነውን የተማርነውን ቃል በሕይወታችን ላይ በመለማመድ ለሌሎች ወንጌል በመስበክ የቃሉን አድራጊዎች ልንሆን ይገባል። ወደ ቅዱሳን ዛሬም መጽሐፍ ቅዱስ በእግዚአብሔር መንፈስ የተላከ የተጠቀምንበት ለእኛ የተሰጠ ሕያው ቃል ነው። ቃሉ ዘወትር በማንበብ የእምነት እናሳድግና ወንጌል ያሳስበናል። ስለ አክብሮታችሁ እያመሰገንኩ ወንጌል ለዓለም ሁሉ ይድረስ። ሰላም ለእናንተም ደግሞ ይብዛላችሁ እላለሁ። መልእክቴ ከጠቀመ ለቤቶች ሼር ማድረጉን እንዳትረሱ። ቻናሌንም ሰብስክራይብ አድርጉ። ባላችሁበት ጤና ይስጥልን። እንቀጥላለን። ተባረኩልኝ።